በየ15 ቀኑ በቪው ሊከፍላችሁ የሚችል ኢንተርናሽናል የቲክቶክ አካውንት እንዴት መክፈት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ይሄ ቪዲዮ ሙሉ ለሙሉ እውነተኛ መረጃ ነው ማካፈላችሁ። በዚህ ቪዲዮ ምንም ውሸት አልተቀላቀለበትም፣ ምንም አይነት ማጋነንም የለውም ማለት ነው። እውነተኛውን ትክክለኛውን ነገር ነው የምነግራችሁ። በነገራችን ላይ ኢትዮጵያ ውስጥ በጣም ብዙ እንግዲህ ከ90% በላይ የሚሆኑ ቲክቶከሮች በቪው አይከፈላቸውም። 1 ሚሊዮን 2 ሚሊዮን 3 ሚሊዮን ፎሎወር ይዘው በቪው አይከፈላቸውም። ያ የሆነበት ምክንያት ደግሞ የቲክቶክ አካውንታቸው ሎካል አካውንት ስለሆነ ነው። ኢንተርናሽናል የቲክቶክ አካውንት ስለሌላቸው ነው ማለት ነው። ሶ እናንተም የቲክቶክ አካውንት ኢንተርናሽናል ከከፈታችሁ ከዚያም ቪዲዮ አፕሎድ ካደረጋችሁ በ1000 ቪው ይከፍላችኋል ማለት ነው። ብዙዎች እንግዲህ $500 $600 $1000 $2000 በየ15 ቀኑ እያገኙ ነው። በነገራችን ላይ ኢንተርናሽናል የቲክቶክ አካውንት አከፋፈት እንዴት ቪዲዮ እንደሚሰራ ምናምን የሚሉ የተለያዩ የስልጠና ጥሪዎችን እሰማለሁ። ሰዎች ብዙ ገንዘብ ከፍለው ነው የሚሰለጥኑት። 5000 6000 ብር ነው የሚያስከፍሉት ማለት ነው። እኔ በነፃ ያን ያክል ጉዳዩም ደግሞ ክፍያ ጋር የሚገናኝ አይደለም። በነፃ እኔ በደንብ አድርጌ ያሳያችኋለሁ። ነገር ግን ከእናንተ የሚጠበቅ ነገር አለ። አንደኛ ይህንን ቪዲዮ በደንብ አድርጋችሁ ማየት አለባችሁ። በትክክል ነገሩን መረዳት፣ እኔ የምነግራችሁን ነገር መረዳት። አንዳንዴ ደግሞ አንዴ አይታችሁት ካልተረዳችሁ ደጋግማችሁ ማየት ይኖርባችኋል ማለት ነው። ሁለተኛ ደግሞ አንድ ሰው ኢንተርናሽናል የቲክቶክ አካውንት እንዲኖረው ማሟላት ያለበት ወይንም ሊኖረው የሚገባ ነገር አለ። ከዛ መካከል አንዱ ጂሜል ነው። ጂሜል ከዚህ በፊት ይኖራችኋል ብዬ አስባለሁ። ነገር ግን ከዚህ በፊት ያላችሁ ጂሜል አይሆንም፣ አዲስ የጂሜል አካውንት ያስፈልጋችኋል። ምክንያቱም ቲክቶክ ተጠቃሚ ከሆናችሁ ምናልባትም ለቬሪፊኬሽን እና ለተለያዩ ጉዳዮች ወይንም ከፍታችሁበት ሊሆን ይችላል። የጂሜል አካውንታችሁ ከቲክቶክ አካውንት ጋር ተገናኝቶ ሊሆን ይችላል ማለት ነው። ስለዚህ አዲስ ጂሜል አካውንት ያስፈልጋችኋል። በዚህ አዲስ ጂሜል አካውንት አዲስ የቲክቶክ አካውንት ኢንተርናሽናል አድርገን እንከፍታለን ማለት ነው። አንድ እሱና የጂሜል አካውንት አብረን ነው የምንከፍተው አሁን በዚህ ቪዲዮ። ሁለተኛ ደግሞ ቪፒኤን ያስፈልጋችኋል ማለት ነው። ብዙዎች ቪፒኤን አያስፈልግም የሚል መረጃ ሲያካፍሏችሁ ነበር። ትክክል አይደለም። ቪፒኤን ግዴታ ነው። ምክንያቱም ከተወሰነ ጊዜ በኋላ ቪፒኤን ካልተጠቀማችሁ እናንተ የምትኖሩት ኢትዮጵያ እንደሆነ ይደርስበታል ቲክቶክ። ስለዚህ ምን ያደርጋል? ወደ ኢትዮጵያ ሎኬሽናችሁን ይቀይርባችሁና ለሁለት ለሶስት ወር ያክል ኢንተርናሽናል እንደሆነ አካውንታችሁን ለማረጋገጥ ውጭ እንድትኖሩ ይጠይቃችኋል ማለት ነው። ያ ደግሞ ከባድ ነው የሚሆነው። ስለዚህ ምን አይነት ቪፒኤን መጠቀም አለባችሁ የሚለውንም ሪኮሜንድ አደርጋችኋለሁ። ምክንያቱም ሁሉም ቪፒኤን ለኢንተርናሽናል ቲክቶክ አካውንት ስለማይሆን ማለት ነው። ስለዚህ እነዚህን በደንብ አድርጌ ነው ማሳያችሁ። ከዚያ ሶስተኛ ደግሞ ቲክቶክ አካውንት ከከፈትን በኋላ የሚያስፈልጉ ነገሮች ይኖራሉ። እነሱን አብረን እናያለን። የቲክቶክ አካውንታችሁ ኢንተርናሽናል እንዲሆን ከኢትዮጵያ ውጪ መሆን አለበት። ከኢትዮጵያ ውጪ ብቻ አይደለም፣ 6-7 ሀገሮች ብቻ ነው ኢንተርናሽናል የቲክቶክ አካውንት ያለው። ይህ ማለት ክፍያ የሚከፍል በቪው የሚከፍል የቲክቶክ አካውንት በ6 ወይንም በ7 ሀገሮች መከፈት አለበት። እነሱ ምንድናቸው? አንደኛ አሜሪካ ወይንም እንግሊዝ መከፈት አለበት፣ ወይንም ኢጣሊ ወይንም ብራዚል ወይንም ጀርመን እና 1-2 ሀገሮች ሚሳረኳቸዋሉ። በእነዚህ ሀገሮች ካልተከፈተ በስተቀር አይሆንም ማለት ነው። እኛም ከነዚህ ሀገሮች መካከል አንዱን መርጠን ነው በእነሱ የምንከፍተው ማለት ነው። ከዚያ በተጨማሪ እንግዲህ ተከፋይ ለመሆን እንደ መስፈርት አንደኛ 10,000 ፎሎወር ያስፈልጋቸዋል ቲክቶክ ላይ። ሁለተኛ ደግሞ በ30 ቀናት ውስጥ 100,000 ቪው ያስፈልጋቸዋል። ይሄ በጣም ኢዚ ነው። ምክንያቱም 100,000 ቪው ማለት በ2-3 ቀን ውስጥ ሊመጣ የሚችል ነው። ምክንያቱም ቲክቶክ የእናንተን ቪዲዮ ለብዙ ሰዎች በጣም ይገፋል እንደምታውቁት ማለት ነው፣ እንደ ዩቲዩብ አይደለም። ስለዚህ እሱንም እንዴት እንደምታገኙ አንዳንድ መንገዶችን እጠቁማችኋለሁ። እንዴት ራሳችሁን ሳታወጡ ሚዲያ ላይ የሌሎች ሰዎችን ቪዲዮ በመጠቀም አፕሎድ እያደረጋችሁ እንዴት ተከፋይ እንደምትሆኑም የተወሰነ መረጃ ሰጣችኋለሁ ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ በደንብ ማየት ያስፈልጋል ያልኳችሁ ለዚህ ነው። እነዚህን ነገሮች በሙሉ በደንብ ከተረዳችሁ በኋላ ነው ምን ማድረግ ያለባችሁ፣ ቲክቶክ አካውንቱን ኢንተርናሽናል ቲክቶክ አካውንቱን መክፈት ያለባችሁ። መጀመሪያ ምንድን ነው የምናደርገው? መጀመሪያ የምናደርገው እንግዲህ ጂሜል ያስፈልጋል ብያችኋለሁ እና አዲስ የጂሜል አካውንት ሴፍ የሚሆነው እሱ ነው። አዲስ የጂሜል አካውንት እንከፍታለን ማለት ነው። አዲስ የጂሜል አካውንት ለመክፈት መጀመሪያ እንግዲህ ክሮም ላይ ትሄዳላችሁ። ክሮም ላይ ከሄዳችሁ በኋላ ምን ታደርጋላችሁ? gmail.com ወይንም ጂሜል ሳይን አፕ ብላችሁ ሰርች ታደርጋላችሁ። አሁን ጂሜል ሳይን አፕ ብዬ ሰርች አደርጋለሁ ማለት ነው። እንዲህ ካደረጋችሁ በኋላ እኔ የማየውና እናንተ የምታዩት ተመሳሳይ እንዲሆን አንድ አይነት እንዲሆን እዚች ጋር 3 ነጥብ አለች አይደለ? እሷን ትነካላችሁ። ከዚያ 3 ነጥቧን ከነካችሁ በኋላ ወደ ታች ስትሄዱ ማለት ነው ዴስክቶፕ ሳይት የምትላለች እዚህ ጋር እቺን ኦን አድርጓት፣ እቺን አብሯት ማለት ነው፣ ግዴታ ነው። ከዚያ በኋላ ምን እናደርጋለን? እዚህ ጋር ክሬት ጂሜል አካውንት የሚላለ መጀመሪያ ላይ ያያችሁት እዚች ጋር ጂሜል ክሬት አካውንት የሚላለ። ስለዚህ እሱን ጂሜል ክሬት አካውንት የሚለውን ተነካላችሁ ማለት ነው። ይሄን ከነካችሁ በኋላ ወደ ታች ሄዳችሁ ክሬት አን አካውንት የምትል ታገኛላችሁ። እዚች ጋር ክሬት አን አካውንት የሚለውን ትጫናላችሁ።
ክሬት አን አካውንት ስትጫኑ ለራሳችሁ ነው የምትፈልጉት ያው እዚህ ጋር ወይንስ ለስራ ነው ይላችኋል። እኛ ለፐርሰናል ጉዳይ ስለሆነ ፐርሰናል ዩዝ የመጀመሪያውን ትመርጣላችሁ። ከዚያ በኋላ ስማችሁን አስገቡ ይላችኋል። እዚህ ጋር ስማችሁን ታስገባላችሁ። እኔ ለምሳሌ ይሄ ለሙከራ ስለሆነ እቺን አስገባለሁ ካሊድ ብዬ እሰጠዋለሁ ማለት ነው። በእርግጥ ካሊድ ነው ስሜ ካሊድ አይደለም። ከዚያ በተጨማሪ ሰርኔም ነው የሚላችሁ አህመድ ልበለው ኦፕሽናል ነው። ይሄንን ላጽፉ ትችላላችሁ። የአባታችሁን ወይ የአያታችሁን ጽሁፍ ስም እዚህ ጋር መጻፍ ይኖርባችኋል ማለት ነው። ከዚያ ኔክስት የምትላለች ኔክስት የምትለዋን ትጫናላችሁ። ዳይ እንግዲህ የውልደት ቀናችሁን ነው የምታስገቡት። ግዴታ ትክክለኛ ቀን መሆን መቻል ይኖርበታል። እኔ በ21 ነው የተወለድኩትኝ። መንዙ ደግሞ ኦክቶበር ነው። ኦክቶበር ያው ይሄንን ትነካላችሁ። ይር ደግሞ 1994 ነው 86 ነው የተወለድኩት እንደዛ አካባቢ። ይሄ ለሙከራ ስለሆነ ከዛ ጾታ ታች ጀንደር የሚለው ላይ ሜል የሚለውን ትነኩና ኔክስት ታደርጋላችሁ ማለት ነው። ይሄን ያክል በጣም ቀላል ነው። ምንም ውስብስብ ነገር የለውም። ከዚያ በኋላ እዚህ ጋር ሪኮሜንድ ያደርጋችኋል። ምን አይነት ኢሜል ያስመረጣችኋል እዚህ ጋር ማለት ነው። የራሳችሁን ደግሞ እዚህ ጋር ክሬት ማድረግ ትችላላችሁ። እኔ ለምሳሌ የራሴን ክሬት ለማድረግ ልሞክር። እማረሳው መሆን አለበት። ስለዚህ KHALLID 1262 እስኪ ምናልባት በዚህ ልሞክረው። መሃል ክፍተት ምናምን መኖር የለበትም። ከዛ ኔክስት ታደርጋላችሁ ማለት ነው። ደን ፓስዋርድ እንድታስገቡ ይጠይቃችኋል። የእናንተ የራሳችሁን ፓስዋርድ አስገቡ። ከዚያ ኔክስት የሚላለ ኔክስት የሚለውን እጫናለሁ። ያው እዚህ ጋር እያሳየኝ ነው። ትክክል ነው። ኔክስት አደርጋለሁ። ከዚያ እዚህ ጋር ያው ፖሊሲዎቻቸው ምናምን አሉ። አይ አግሪ የሚለውን ትነኩና እዚህ መጨረሻ ላይ አይ አግሪ የሚለውን ትጫናላችሁ። ከዚያ በኋላ ወደ ቀጣይ ፔጅ ይወስዳችኋል። ያው አሁን ወደዚህኛው አካውንት ገብቻለሁ ማለት ነው። አያችሁ። ከዚያ ሪከቨሪ ኢሜል ምናምን እሱን ጨምሩ፣ አስተካክሉ። እዚህ ጋር አድ ሪከቨሪ ኢሜል የምትላለች እሷን ነክታችሁ እሱን አስተካክሉ ማለት ነው። ስለዚህ አሁን ምን አደረግን? የጂሜል አካውንት ከፈትን ማለት ነው። ኢዚሊ በቀላሉ የጂሜል አካውንት ከፍተናል። ስለዚህ አሁን ቀጣይ ምንድነው የምናደርገው? ወደ ቲክቶካችን እንሄድና አዲስ የቲክቶክ አካውንት እንከፍታለን። ከዚያ በፊት ግን ምን ታደርጋላችሁ? ቪፒኤን ታስተካክላላችሁ ማለት ነው። እኔ ሪኮሜንድ የማደርጋችሁ የቴሌግራም አካውንት ላይ አስቀምጥላችኋለሁ። የቴሌግራም ቻናል ላይ የምጠቀመውን ቪፒኤን ክራክ የተደረገ ቪፒኤን ወይም ቆንጆ ቪፒኤን አስቀምጥላችኋለሁ። ከታች የቲክቶክ ቻናሌ አለ። ስሙ ማን ነው? ሊንኩ አለ ዲስክሪፕሽን ወይ ኮሜንት ላይ ያስቀምጣለሁ። እሱን ጆይን አድርጉ። ስለዚህ እኔ እቺን ነው የምጠቀመው። እቺን ቪፒኤን ሁላችሁም ትጭናላችሁ። ይሄንን ቪፒኤን ታገናኛላችሁ ማለት ነው። ነገር ግን ከማገናኘታችሁ በፊት ምን አለ እዚህ ጋር አገር መምረጥ አለባችሁ። አያችሁ፣ አንዳንዴ ራሱ አውቶማቲካሊ እንዲያገናኝላችሁ ከሆነ ሴት ያደረጋችሁት አንድ እንግሊዝ ኮኔክት ያደርጋል፣ አንድ አሜሪካ፣ አንድ ጀርመን እያለ የተለያዩ ሀገሮች ውስጥ እንዳላችሁ ያስመስላል። ያ ደግሞ ሊሸውዱ እንደሆነ ቲክቶክ ስለሚረዳ አይቀበላችሁም። ስለዚህ አንድ ሀገር ሁሌም አንድ ሀገር መሆን አለበት። ስለዚህ እሱን ለማስተካከል እዚች ጋር ትነካላችሁ ማለት ነው። እሷን ስነኩ ክፍት የሆኑ ፍሪ ሰርቨሮችን ያሳያችኋል። ምንም ክፍያ የማይጠይቁ ሰርቨሮችን ያሳያችኋል። ከነዚያ መካከል እዚህ ጋር አሜሪካ አለ ምናምን። እኔ ግን የምፈልገው እንግሊዝ ነው፣ ዩናይትድ ኪንግደም ነው። ስለዚህ ዩናይትድ ኪንግደም የምትለዋን እችን እጫናለሁ ማለት ነው። ያው እሷን እጫናለሁ። እሷን ስጫን ቀጥታ ዩናይትድ ኪንግደም ሰርቨር ጋር ያገናኘኛል ማለት ነው። አያችሁ። ኮኔክትድ ሲል ምን ታደርጋላችሁ? ያው አሁን ኮኔክትድ ብሎኛል። ስለዚህ ቀጣይ ምንድነው የምታደርጉት? ሴቲንግ ውስጥ ትገቡና ሁሌም ያንን ቪፒኤን ሁሌም እንዲጠቀም ማድረግ አለባችሁ ስልካችሁ ማለት ነው። ሴቲንግ ውስጥ ትገባላችሁ። ከዚያ ሞር ኮኔክሽን የምትላለች እሷን ትነካላችሁ። እቺ ማለት ነች። ከዛ በኋላ ቪፒኤን የሚላለ ያው ኮኔክት ስላደረጋችሁት እቺ ቪፒኤን የምትለዋን ስትጫኑ ስማርት ቪፒኤን የምትለዋ ትመጣለች። ዘን የሴቲንግ ምልክቷን እቺን ትጫኑና ምን ማድረግ አለባችሁ? እዚህ ጋር ኦልዌይስ ኦን ቪፒኤን የሚለውን ኦን ማድረግ አለባችሁ ማለት ነው። ያው እቺን ኦን እናደርጋታለን። በቃ አለቀ። ስለዚህ ሁሌም ቪፒኤን ኦን እንዲሆን ነው ማለት ነው። አያችሁ። ስለዚህ ምን መሆን አለበት? ሁሌም ቲክቶክ ስትጠቀሙ፣ ቪዲዮ አፕሎድ ስታደርጉ፣ ቪዲዮ ስታዩ ይሄ ቪፒኤን መለየት የለበትም ከእናንተ ሁሌም መከፈት አለበት። ስለዚህ አሁን የቲክቶክ አካውንታችንን ከፍተን ሳይን አፕ እናደርግ። እሱን ለማድረግ ያው እዚህ ጋር ስጠቀምበት የነበረው የቲክቶክ አካውንት ምን ሊሆን ይችላል? እንግዲህ ሜቢ ከዚህ በፊት ሌላ አካውንት ኢንተርናሽናል ያልሆነ አካውንት የምጠቀምበት ሊሆን ይችላል። ስለዚህ ያለኝ አማራጭ ይሄንን ዲሌት አድርጌ ሌላ ቲክቶክ አካውንት እንደ አዲስ መጫን ነው። ካልሆነ ደግሞ ይሄንን ዱፕሊኬት ማድረግ ነው። ይሄንን ሁለት ቲክቶክ አካውንት መጫን ነው የሚኖርብኝ ማለት ነው። እሱን ለማድረግ ፕሌይ ስቶር ላይ ግቡና በቀላሉ ማለት ነው አንኢንስቶል ከምታደርጉ ወይንም ደግሞ ከምታጠፉት፣ ያው እኔ ማጥፋት ስለማልፈልግ ነው። እናንተም እንደዛ ካሰባችሁ ምን ታደርጋላችሁ ማለት ነው? ፓራሌል ስፔስ ብላችሁ ሰርች ታደርጋላችሁ ማለት ነው። ያው እዚህ ጋር መጫች ሁለተኛዋ ላይ ፓራሌል ስፔስ ይላል። ይሄን አፕሊኬሽን ትጭኑታላችሁ። ከጫናችሁት በኋላ ምን ይሆናል ማለት ነው? እናንተ
አፕሊኬሽናችሁን ዱፕሊኬት ማድረግ ትችላላችሁ ማለት ነው። ያው ለምሳሌ ይሄም አለ ሌሎችም ይችላል። አሁን ለምሳሌ ይሄንን አፕሊኬሽን ብጭ ነው ያው ኢንስቶል አድርገዋለሁ። ኢንስቶል ካደረኩት በኋላ እንደፈለኩኝ አፕሊኬሽኖችን ዱፕሊኬት ማድረግ ወይንም 2-3 ማድረግ ይችላል ማለት ነው። አያችሁ በጣም ትንሽ ነው 6 ሜጋባይት ነው። ሶስቱንም ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ ወይ ደግሞ ከፕሌይ ስቶር ላይ ማውረድ ዳውንሎድ ማድረግ ትችላላችሁ። ስለዚህ ይሄ ኢንስቶል አድርጎ ሲጨርስ ትከፍቱታላችሁ። ያ ኦፕን የሚላለ ትከፍቱታላችሁ። ይሄ እንግዲህ የቲክቶክ አካውንታችሁን እንዳሰርዙ ነው። አክሴፕት ታደርጋላችሁ። ከዛ አድ አፕ የሚላለ አድ ታረጋላችሁ አፕሊኬሽናችሁን እሱን ትጫናላችሁ። ከዛ ቲክቶክ የምትላለች ያው እዚች ጋር ቲክቶክን አራተኛዋ ላይ እዚች ጋር ማለት ነው ትመርጣላችሁ። ስለዚህ ቲክቶክን ራይት ካረጋችሁ በኋላ እዚህ ጋር እንደምታዩት ማለት ነው ራይት ካረጋችሁ በኋላ እዚህ ጋር ኢንስቶል የምትላለች ያው እዚህ ጋር ኢንስቶል የምትላለች ኢንስቶል የሚለውን ትጫናላችሁ። ዘን እንደዚህ ጋር የሚጠይቃችሁን ነገር በሙሉ አክሴፕት ማድረግ ያስፈልጋል ማለት ነው። ስለዚህ አሁን ምን ሆነ ይችን ቲክቶክ አካውንት ራሷን ችሎ መጣችልኝ ማለት ነው። አያችሁ አልተደረበችም። እሷን እጫናታለሁ። እሷን ሲጫናት እንደ አዲስ ቲክቶክ አካውንቷን ይጭናታል ማለት ነው። ኢንስቶል ያደርጋታል። ስለዚህ ራሱን የቻለ ቲክቶክ አካውንት ይሆናል። የዛኛው ጋር አይመሳሰልም ማለት ነው። አያችሁ እንግዲህ ሳይን አፕ ስታደርጉ እዚህ ጋር 3 ምርጫዎች አሉ። ኮንቲኒው ኢሜይል፣ ፌስቡክ ዘንድ ስልክ ምናምን ይላል። ስልክ እንዳትጠቀሙ በፍጹም ስልክ የሚለው እንዳትመርጡ። ጂሜል ነው የምንለው። ኮንቲኒው ዊዝ ጎግል ነው የምንለው። ጎግል ነው ግን ከዚያ በፊት አንድ ነገር ማስተካከል አለብን። ኢትዮጵያ የምትለዋ ከዚህ በፊት ዲቴክት ስላደረገ ስልካችሁ ፎርማት ስላልተደረገ ኢትዮጵያ ነው የሚለው። እሱን ትጫኑና ኢትዮጵያ የምትለዋን አያችሁ ከታች አያችሁ ጨዋታው እሱ ላይ ነው። እሱን ትጫኑና ወደ ሌላ ሀገር ትቀይራላችሁ። ለምሳሌ እኔ ዩናይትድ ኪንግደም ልለው እችላለሁ። ዩናይትድ ኪንግደም የሚለውን እመርጣለሁ ማለት ነው። አያችሁ ዩናይትድ ኪንግደም። አሁን እዚህ ጋር ምን አለ ዩናይትድ ኪንግደም የምትለዋን ምን አድርጓታል? ቀይሯታል ሀገሩን ማለት ነው። ከዚያ ምን አደርጋለሁ? ኮንቲኒው ዊዝ ጎግል የሚለውን እችን እጫናለሁ ማለት ነው። አያችሁ ስለዚህ ኮንቲኒው ዊዝ ጎግል ስትሉ ያው ኢሜይል ያስመርጣችኋል። እኔ አዲሱን ኢሜይል ነው የምመርጠው። ያው እንደነገርኳችሁ ልክ አዲሱን ኢሜይል ስትመርጡ እዚህ ጋር በርዝዴይ ይላል። በርዝዴይ እንደው ከተቻላችሁ አቅም ከዲጂታል አይዲያችሁ ከዲጂታል መታወቂያችሁ ጋር ተመሳሳይ መሆን አለበት። ምክንያቱም ወይ ደግሞ ከፓስፖርታችሁ ጋር ምክንያቱም ምን ሊያጋጥም ይችላል? የሆነ ሰዓት ቬሪፋይ አድርጉ ቬሪፊኬሽን ልትጠየቁ ትችላላችሁ። ስለዚህ ኮንቨርተር ትከፍቱና ካላንደር ኮንቨርተር ከፍታችሁ በፈረንጆቹ በትክክል ማስቀመጥ ወይንም ደግሞ እንትን ማስገባት አለባችሁ። ከዚያ ኮንቲኒው የሚለውን እጫናለሁ ማለት ነው። ኮንቲኒው የሚለውን ስጫን ወደ ቀጣይ ስቴፕ እንግዲህ ስም እንድጽፍ ምናምን ነው እየጠየቀኝ ያለው። ስለዚህ እዚህ ጋር ስሜን በትክክል አሰፍራለሁ ማለት ነው። እዚያ ስማችሁን ከጻፋችሁ በኋላ ኮንቲኒው ነው የምትሉት። ወደ ቀጣዩ ገጽ ትሄዳላችሁ ማለት ነው። አያችሁ ከዚያ ምን መሆን አለበት? ቪፒኤናችሁ ኮኔክት መሆኑን ስታዩ የውጭ ቪዲዮዎችን ማየት አለባችሁ ማለት ነው። አሁን እዚህ ጋር እያየሁ ያለሁት እኔ የውጭ ቪዲዮዎችን ነው። አያችሁ የኢትዮጵያ ሳይሆን የውጭ ቪዲዮዎችን ነው እያየሁ ያለሁት። ሁለተኛ ደግሞ ቻናላችሁ እውነት ኢንተርናሽናል ነው አይደለም የሚለውን ለመለየት ቀጥታ የፕሮፋይል ምልክታችሁን ትጫናላችሁ። እዚች ጋር የፕሮፋይል ምልክት አለች፣ እሷን ትጫናላችሁ። ከተጫናችሁ በኋላ ልክ እንደዚህ ከፍቶታል። አያችሁ አይደለ? አገሩን ቼክ እናድርግ። ያው እዚህ ጋር የሶስት ዶቶች አሉ አይደለ? እንደምታዩት እዚህ ጋር 3 ዶት አለ ከላይ ማለት ነው። እሱን ትጫኑና ሴቲንግ የሚል ውስጥ ትገባላችሁ። ከታች መጨረሻ ላይ ያለው ዘን አካውንት የሚለውን ትጫናላችሁ። ከዚያ በኋላ እዚህ ጋር አካውንት ኢንፎርሜሽን የሚለው መጀመሪያ ላይ ያለውን ትጫኑና ሀገራችሁን ቼክ ታደርጋላችሁ ማለት ነው። አያችሁ አሁን እኔ እዚህ ጋር ስታዩት ምን ያደርጋል? ዩናይትድ ኪንግደም ብሎ ይመጣል ማለት ነው። ኢሜይሌንም ልክ እንደዚሁ ማለት ነው። አሁን ምን ሁኛለሁ? በዚህ መሰረት ቀጥታ ኢሜይልን አስገብቻለሁ፣ በዩናይትድ ኪንግደም ከፍቻለሁ ማለት ነው። ቀጣዩ ቬሪፊኬሽን ነው። ቬሪፋይ ማድረጋችሁ ያስፈልጋል። እዚህ ጋር ቬሪፊኬሽን የሚለውን ትጫናላችሁ። ከተጫናችሁ በኋላ ምን ይሆናል ማለት ነው? የጂሜል አካውንታችሁን ቬሪፋይ ማድረግ ያስፈልጋል። ስታርት የሚለውን ትጫናላችሁ። እዚህ ጋር አንዳንዴ ወዲያውኑ ቬሪፋይ ላትሆኑ ትችላላችሁ። ቬሪፊኬሽን ወዲያውኑ ላይ ሰራላችሁ ይችላል። ስለዚህ እዚህ ጋር ቬሪፋይ ዩር ፎን ነምበር ኢሜይል የሚል ይኖራል። እሱን ትጫኑና ቬሪፋይ ማድረግ ያስፈልጋል ማለት ነው። አያችሁ ልክ በእንዲህ መንገድ ቬሪፊኬሽን አለ። እዚህ ጋር ቬሪፋይ ማድረግ ያስፈልጋል። ግን እንዳልኳችሁ ወዲያውኑ እንደከፈታችሁት ወዲያውኑ ቬሪፊኬሽን ላይቀበላችሁ ወይንም ደግሞ እሺ ላይላችሁ ይችላል ትንሽ እስክትጠቀሙበት ድረስ። አሁን ይሄ አካውንት ምንድነው? ኢንተርናሽናል አካውንት ነው። ምንድነው የሚቀረን? እንዳልኳችሁ ግን ሁሌ ቪፒኤን መገናኘት አለበት፣ ካልሆነ ሎኬሽን ይቀይርባችኋል። አሁን ምንድነው የሚቀረን? አንደኛ ከፔይመንት ጋር ማገናኘት፣ ሁለተኛ ደግሞ ቬሪፋይ ማድረግ ነው። እነዚህ ነገሮችን ይሄ የተከፈተው አዲስ ነው። እስኪ እኔም አፕሎድ አደርግበታለሁ። ያው ሌሎች አሉኝ ቬሪፋይ የተደረጉ ናቸውና ፕሮሰሱን በቀጣይ ቪዲዮ እንዲሁ ረጅም ሰዓት ስለሚፈጅ እንዴት ቪዲዮ ክሬት እንደምታደርጉ፣ እንዴት ቬሪፋይ እንደምታደርጉ፣ እንዴት እንደምትጭኑ፣ እንዴት ቪው እንደምታገኙ በጣም ሰፊ ሀሳብ ስለሚፈልግ ቢያንስ 20-30 ደቂቃ ስለሚፈልግ እሱን ደግሞ ቀጣይ ቪዲዮ ሰራበታለሁ። ግን ቢያንስ ይሄ ቪዲዮ ሚኒመም እንግዲህ 1000 ላይክ ማግኘት አለበት ቀጣዩን ቪዲዮ እንድሰራ ማለት ነው። በዚህ መንገድ ኢንተርናሽናል አካውንት ከፈታችሁ ማለት ነው። ናው አሁን
እንኳን ደህና መጣችሁ ወደ ኢንተርናሽናል አካውንት። በ1000 ቪው መከፈል ትችላላችሁ። ግን መስፈርቱን ማሟላት አለባችሁ። 10000 ፎሎወር እና 100000 ቪው በ30 ቀን ማለት ነው። አይ ሆፕ ቢንዛዛም ቢረዝምም ጠቃሚ ቪዲዮ ነው ብዬ አስባለሁ። ቀጣይ ቪዲዮ ደግሞ ሰራላችኋለሁ። እንዳልኳችሁ አብራችሁን ስለቆያችሁ አመሰግናለሁ። የጨረሳችሁ እስኪ ጨርሰናል በሉኝ። መልካም ጊዜ ለሁላችሁ።